ልክ እንደመጣች ነው ከዛ ከአውሮፓ ልክ እንደመጣች ወርደች በቃ ያለውን ነገር እንዳለ ምንድነው ማድረግ የፈለገችው? ቀለበት እንዲያስሩ ሩታና እሱ ማለት ነው። አዎ እሱን አውቃለሁ። እና ቀለበት እንዲያስሩ ለምንድን ነው ያደረገችው? ምክንያቱ ምንድነው? ደስታ መጀመሪያ ቀለበት ሊያስርላት ለምን አልሞከረም? ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ይሄውኛ አለን አልሐምዱሊላህ። ያው ዛሬ የመጣውላችሁ በጣም በቃ ምን ልበላችሁ ትልቅ መረጃ ነው ይዤላችሁ የመጣሁት ማለት ነው። በጣም ትልቅ ማለት ነው። እስከ ዛሬ ድረስ ለምን ተብሎ እንኳን ያልተጠየቀ ጥያቄ ማለት ነው። የምሬ ነው። በጣም ከባድ ጥያቄ። ያው ጉዳዩ ስለ ሩታ ነው የሚነካካው ማለት ነው ቤተሰቦች። እና ይሄ ጉዳይ ምን መሰላችሁ? በደስታና በሩታ መሃል ላይ የገባ አንድ ነገር አለ ማለት ነው። ያ ነገር ምንድነው? የደስታ እህት ከአውሮፓ ከመምጣቷ በፊት የመጣችው ከአንድ ጓደኛዋ ጋር ነው ማለት ነው። እና ሲመጡ ይዘው የመጡት ነገር አለ። እሱ ምንድነው? ቀለበት ነው። ያ ቀለበት ይዛ የመጣችው እህትየው ለምንድን ነው? በቃ ብዙ ሰው ያልጠየቀው ጥያቄ ለምን እንደመጣችስ ለምን ቀለበት ይሰሩ አለች። በቃ ይሄ ጥያቄ ነው ያው መጠየቅ የፈለኩት ማለት ነው ቤተሰቦች። እና አብራት የመጣችው ጓደኛዋ አለች። ስልኳን ከየት መሰላችሁ አፈላልጌ አግኝቼ ይዤላችሁ መጥቻለሁ። እሷም ደግሞ መታ ምናምን ነገር የምትላችሁ ነገር በሷ አፍ ተሰማላችሁ። ምክንያቱም እኔ እንደዚህ ነው ብዬ ብናገርም በእኔ አያምርም። የሆነ ጠላትነት ምናምን ነገር የሚመስለው እንደዛ አይደለም። ግን አብራት የመጣችው ጓደኛዋ አለች። ይህንን ነገር ሁሉ ነገር አብራርታ ይዛልን መታለች ማለት ነው። ብቻ አትንገረን ታስረዳን ምንም ማቀው ነገር የለም። ብቻ እኔ እርግጠኛ ሆኜ የምናገረው ነገር ትንሽም እንኳን ተነካካልናለች፣ ትንሽም ቢሆን ተነግረናለች ብዬ ተስፋ አደርጋለሁ ቤተሰቦች። እኛ የምንፈልገው ምንድነው? ቢያንስ ትንሽ ትንካልን፣ ከዛ በኋላ እኛ ራሳችን እየሄድን ሁሉንም መረጃ እናሳያቸዋለን ማለት ነው ቤተሰቦች። እኔ ምላችሁ ነገር ቢኖር እኔ በራሴ ከዚህ በኋላ ስለ ሩታ ያለውን ነገር እያንዳንዱን መረጃ ጠብቁ። እኔ ነኝ የማሳያችሁ ከዚህ በኋላ እያንዳንዱን መረጃ ማለት ነው። ሩታ ላይ የሚያደርጉት የትኛውንም ሸፍጥና ደባ ሙሉ ለሙሉ በእርግጠኝነት እያንዳንዱን ነገር እየተከታተልኩኝ ያሉበትን ነገር ሁሉ አሳያችኋለሁ። በቃ ይሄ የኔ ቃሌ ነው። በቃ እኔ ሲጀመር ከዚህ በኋላ እኔ ቃሌን አላጥፍም። እስካሁንም ድረስ ከዛም በፊትም በጣም ብዙ ጊዜ ከማሂም ጋር ሆነን ብዙ የሰራነው ስለ ሩታ የሰራናቸው በጣም ብዙ ቪዲዮዎች ነበሩ። አሁንም ቢሆን እኔ ያንን ነገር ማስቀጠል እፈልጋለሁ። ያው የሆነም ሰዓት ማሂም ታግዘኛለች። ምክንያቱም ሁለቱ ላይ ምንም አይነት ችግር የለም። አሁንም እንደሚዋደዱ ሰዎች ናቸው እና የሚያክስትማ ልጆች ናቸው። አንዳንዴ ይጃ ትመጣና ሁሉንም መረጃ ያለውን ነገር ታሳያቸዋለች ማሂም ማለት ነው። እና ያው ቤተሰቦች ዋናው ነገር ዛሬ የመጣሁት ስለ ሁሉም መረጃ ማለት ነው። እና መረጃው ምንድነው መሰላችሁ? የደስታ እህት ከመምጣቷ በፊት ያደረገችው ነገር አለ። ያ ነገር ምንድነው? ቀለበቱን ይዛ መታለች ምናምን የሚል መረጃዎች አሉ። እነዛን ቀለበቱን ይዛውን የመጣችው ዋነኛው ምክንያት ለምን ከዛም በኋላ ደግሞ መተት ምናምን አሰርታ ቀለበቱ እንዲደረግ ትላንትና ለምን ይሄ ልጅ ቀለበት ሊያስርላት አልፈለገም? ዛሬ በድንገት እህቱን ልክ እንደመጣች ቀለበት ይሰርላት። ለምን መጀመሪያ ለምን አላሰረላትም? እኔ በጣም ግራ የገባኝ ነገር ለምን መጀመሪያ አላሰረላትም ቀለበቱ? እስካሁን ድረስ ጠብቆ አሁን እህቱ ልክ እንደመጣች ወረደች ተባለ፣ ልክ እንደመጣች ቀለበት ምናምን ነገር ይሰሩ። ለምን? በቃ እኔ በጣም የዚህ መልስ ነው የምፈልገው እኔ። እና ቤተሰቦች ከምንም ነገር በላይ ስለ ሁሉም ነገር ደግሞ ጓደኛዋ ቃል በቃል ስትነግራችሁ ለሁሉም ነገር መልስ ማግኘት ይቻላል ማለት ነው። ምክንያቱም እኔ እንዲህ ነው ማቀው ነገር አለ። በርግጥ ባወራ እንዲህ ነው ብዬ ባወራ ምንም የሚለው ነገር የለም። ግን ጓደኛዋ መታ በስነ ስርዓት ግን ስታወራ ሁሉም ነገር መልስ ማግኘት ይቻላል ማለት ነው ቤተሰቦች። ከምትሰሙት ያው ከጓደኛዋ ብትሰሙ የተሻለ ነው ብዬ ነው ማስበው ቤተሰቦቼ። እና ያው ጓደኛዋም እየመጣች ነው። ሰላም ነው፣ እንዴት ነሽ? ሰላም ነው። አረ
በጣም በሰላም ግን ደግሞ በጣም ትልቅ መረጃ ይዘሽልኝ እንደመጣሽ ተስፋ አድርጌ እና ያው ሁሉም ነገር ታስረጅኛለሽ ብዬ ተስፋ አደርጋለሁ። የምሬን ነው። በቃ አንቺን ነው ተስፋ ያደረኩት ማለት ነው። ምክንያቱም ይሄንን ነገር በዋነኝነት የለም የተማመንኩት ሴት ብትኖሪ አንቺ ብቻ ነሽ። ለቤተሰቦችም ደግሞ የነገርኳቸው መረጃዎች ደግሞ አሉ። ትልቅ መረጃ ትነግረኛለች ምናምን ብዬ ነግሬያቸዋለሁ። ለዛ ስለሆነ ያው የደስታ እህት ደግሞ ያንቺ በጣም ቤስት ጓደኛሽ እንደሆነች ከአውሮፓ እንደመጣችሁ ምናምን ነገር እንደሰማሁኝ ነው ስልክሽን ማፈላለግ የጀመርኩት ማለት ነው። እና አንድ ደግሞ የያዝኩት መረጃ ነበረ ማለት ነው። እና በጣም ቤስት ጓደኛሽ እንደሆነች ስለማቅ አንድ ላይ ደግሞ በጣም ብዙ ነገር እንደምታደርጉ አውቃለሁ። እና እስቲ ለምሳሌ እቺ ልጅ ከስራዎቿ አንዳንድ የምታሳልፊልኝ መረጃዎች ምናምን ካሉ ለኔ በጣም ያስፈልገኛል። ገብተሻል አይደል? አንቺ ሴት ነሽ ኦሬዲ ገብተሻል አይደል? እና ሴት ልጅ ደግሞ ስትጎዳ በጣም ይከብዳል። ገብተሻል አይደል? እና አንዳንድ ነገሮች ልትነግሪኝ የምትቻቸው ነገራቶች ካሉ በእናትሽ በቃ። ስሜ ማን ነበር ያልከኝ? አሚር ነው አይደል? አሚር ነው ስሜ። ያው እና ለምንድን ነው እንደዚህ ልነግርህ የፈለከው? ለምን ደም ታስጨንቀኝ? አሁን አንቺ ያልገባሽ ነገር አንድ ነገር አለ። ልጅቷ እያደረገች ያለችው ነገር ደግሞ እንዲህ ነው አልልሽም። በጣም ከባባድ ነገር ነው እያደረገች ያለችው። ለኔ እኮ አትነግረኝ። እሺ እሱ እኮ ቀለበቱን ስለ ቀለበቱ እንድነግረኝ የፈለከው? ቴንክ ዩ ትልቅ ነገር አነሳሽልኝ። ስለሱ እንድትነግሪኝ ነው የምፈልገው። ቀለበቱን አብረን የገዛ ነው። እሺ። እና ደግሞ እኔ የራቅኳት ምክንያት አንደኛው ነገር ጠንቋይ ቤት ምናምን ስለምታበዛ ነው። እና ደግሞ ምንም የምጠይቀኝ ነገር የለም ሌላ። እኔ ይኸው በቃ ምን ልሽ ምታውቂያለሽ፣ በቃ ትልቅ በቃ ፖይንት ነው ያነሳሽልኝ። እኔ በጣም ነው የማመሰግነው። ምክንያቱም እቺ ልጅ እኔ እኮ ልክ እንደመጣች በቃ ሁለቱ ደስታና ሩታ ቀለበት ካላሰሩ ምናምን ነገር ስትል እኔ በጣም ግራ ገብቶኝ ነበረ። እና እንድትነግሪኝ የፈለኩት ነገር ምንድነው ይሄንን ነገር ነው። በቃ ሲጀመር ከነ ዘረ ጠንቋይ ናቸው ሲጀመር ግራ የሚገባኝ ማለት ነው። በቃ ሌላ ነገር ይሄን ምስጢር እንዳወጣ የገፋፋኝ አንተ ነህ። እኔ ሌላ ነገር ማውራት አልፈልግም። እኔ እኮ አሁን ምንም እንድትይኝ አይደለም የምፈልገው። በቃ አንቺ ሲጀመር እኮ ሴት እኮ ነሽ። አሁን ይሄንን ነገር ስለሆንኩ ነው እዚህ ጋርም ቆሜ እያወራሁ እሱን እኮ ነው የምልሽ። ልጅቷ ምናምን የምሬን የምታደርገው የምትሄድበት ርቀት በነገርሽ ማለት ነው በጣም ነው የምትደነግጪው አንቺ ራሱ ማለት ነው። ልክ እንደመጣች ነው ከዛ ከአውሮፓ ልክ እንደመጣች ወርደች በቃ ያለውን ነገር እንዳለ ምንድነው ማድረግ የፈለገችው? ቀለበት እንዲያስሩ ሩታና እሱ ማለት ነው። አዎ እሱን አውቃለሁ። እና ቀለበት እንዲያስሩ ለምንድን ነው ያደረገችው? ምክንያቱ ምንድነው? ደስታ መጀመሪያ ቀለበት ሊያስራት ለምን አልሞከረም? በቃ እኔ መልስ ግራ የገባኝ ነገር ቢኖር አሁን ይሄ ነው። አሁንስ ለምን እንደሷ እንደመጣች ቀለበቱ ካላሰሩ ምናምን ነገር ሲጀመር መተተኛ ናቸው ሲጀመር ከነ ማለት ነው። ሄርሜላም እንደዚህ አይነት ባህሪ ያለባት እሷ የምትፈልገው ምንድነው? እሷ አብርሃምን ታጠምዳለች፣ በዚህኛው መንገድ ደግሞ ደስታን ያጠምዳል ማለት ደስታ ደግሞ ሩታን ያጠምዳል ማለት ነው። ምንድነው ይሄ? የቤተሰብ ነው። በቃ ከቤተሰብ ይነካካሉ እርስ በርስ ማለት ነው። በጣም ግራም ያጋቡ ማለት ነው። ከዛቺ ልጅ በቃ መሀል ላይ አሳብደው ሊለቋት ማለት ነው በመተት አስረው። ግን ይመስገን ፈጣሪ። እኔ በጣም ነው የማመሰግንሽ። እኔ አንቺ ልጅ እናቴ ተሞት ነው ገና ከዚህ በኋላ በጣም ብዙ ጊዜ ነው እኔ የምፈልግሽ። ገብቶሻል? በጣም ብዙ መረጃዎችን ደግሞ ትነግሪኛለሽ ብዬ አስባለሁ። ደግሞ ዌልካም ብያለሁ ኢትዮጵያ እና በጣም ደስ የሚል ከለር ነው ያለሽ፣ የኛ ከለር ነው ያለሽ እና እኔ በጣም አመሰግናለሁ። በጣም አብረሽኝ ብትቆይ ደስ ይለኝ ነበር። አዎ በጣም አቻኩሪ ስለጠራኸኝ አዎ ለዛም ብዬ ነው አቻኩሪ ነው የወጣሁት። በቤት ልብስ ነው የወጣሁት እንደምታየኝ እና ደግሞ እና ሌላ ጊዜ በሰፊው እንገናኛለን በሰፊው። ለእነሱ የምትነግራቸው ነገር ካለ በሰፊው ነው። በቃ ጥሩ መረጃዎችን ታሳልፊልኛለሽ ብዬ ተስፋ አደርጋለሁ። እሺ በጣም አመሰግናለሁ። ቤተሰቦች ያው በቃ ሁሉም ነገር ሰምታችኋል፣ አይታችኋል። ሲጀመር የምፈልገው የነበረው ነገር ምንድነው ይሄንን ነገር ነበር እንድትሰሙ የፈለኩት ማለት ነው። ቤተሰቦች እነዚህ ልጆች የት እየሄዱ እንደሆነ በጣም ግራ ገብቶኛል። እኔ በቃ በጣም አንደኛ ከአውሮፓ ድረስ ቀለበት ገዝተው መጥተው ከዛ በኋላ ባዶ አምልኮ ምናምን ነገር መሄድ። ከዛ በፊትም እንደዚህ ሄርሜላ በሰዓት አሁን ደግሞ የደስታ እህት ምን እሺ ምን የሚሉት ነው? እሺ ምንም እኮ ማይሆን ነገር እኮ ነው። ለምንድን ነው ግን እቺ ልጅ የማይፋቷት? በጣም እኮ በቃ እኔ እኮ ግራ ገባኝ። ምንድነው ግን ሲጀመር እኮ እኔ በጣም በቃ ጠርጥሬ ነበር። ልክ እንደመጣች ቀለበት ካላሰሩ አንድ ላይ ካልሆኑ ምናምን ነገር አለች። ለካ እሷ ያሰበችውን አስባ ነው ማለት ነው። እኔ መች ተረዳሁኝ። ግን ትንሽዬ የሆነ ፍንጭ ምናምን ነገር ስለሰማሁኝ ነው ጓደኛዋን አስፈልጌ ላገኛት የፈለኩት ማለት ነው። ስለ ሁሉንም መረጃ ፈጣሪ ይመስገን በትንሹም ቢሆን ነካክታልኛለች። ይህንን ነገር ደግሞ ለኔ በጣም ትልቅ ነገር እንዳደረገችልኝ ነው በጣም ነው ማመሰግናት። የምሬ ነው። እኔ በጣም በቃ ከልቤ ነው በጣም ማመሰግናት ማለት ነው። ምክንያቱም ትልቅ መረጃ ነው የሰጠችኝ ለኔ
ነገም ደግሞ ከዚህም የተሻሉ በጣም ብዙ መረጃዎችን ይዤላችሁ የመጣውኝ አሳያችኋለሁ። በቃ ገና እቺ ልጅን በጣም ብዙ ማወጣጣት ነገር ደግሞ አለ። በጣም ብዙ የምትነግረኝ ነገር ደግሞ አለ። ምክንያቱም የሄርሜላ ቤተሰቦች ምንም ነገር ያደርጋሉ። ደስታና ደግሞ ሄርሜላ በጣም ቅርብ ቤተሰብ ናቸው። ይሄ ደግሞ ይታወቃል ከምንም ነገር በላይ እና ቤተሰቦች እያንዳንዱ መረጃዎች ከስር እየተከታተልኩኝ አሳልፌ እስጣችኋለሁ። ግን ሄርሜላ ይብቃት፣ በቃት። እኔ በጣም ግን የማታ ቪዲዮአቸው የምሬን ነው። በዚህ አጋጣሚ ሄርሜላ እጇን አግኝታለች። አሁንም ከዚህም የባሰ ነገር በጣም ብዙ ነገር ነው የምታገኘው ብዬ ነው ተስፋ ማደርገው። ስለ ሩታና ስለ አብርሃም ግን ስለ ማታቸው ነገር በጣም ደስተኛ ነኝ። ዛሬ ላይ ያሉበት ሁኔታ በጣም ደስ ይላል፣ እጅግ በጣም ደስ ይላል። እኔ በጣም ደስ ብሎኛል። ምክንያቱም እኔ የምፈልገው የሩታን ደስታ ነው። በቃ ከዛም በፊት በጣም ብዙ ነገር ተጨቃጭቀው ነበረ። ገፍተዋለች፣ ደስታን ገፍተው አሁን ከባሏ ከክብር አብርሃም ጋር አንድ ላይ ፏ ብለው ምናምን ነገር ወይን እየጠጡ ምናምን ነገር ሳይ የምር በቃ የሆነ ውስጤ ደስታ በቃ ተሞላ ማለት ነው። ቤተሰቦች የምሬን ነው። ሩታዬ እድሜሽ ረጅም ይሁንልኝ የኔ እናቴ ተሙት። እኔ በቃ ይሄንን ነው የምልሽ በቃ ምክንያቱም አንቺ በጣም ብዙ ለፍተሻል፣ በጣም ብዙ ነገር አድርገሻል። በቃ ላንቺ በጣም ብዙ ነገሮች ደግሞ ይገቡሻል። ምክንያቱም እኔ የዛሬ አድርገውና በጣም ለኔ ቅርብ ጓደኛ የነበርሽ እና በጣም ላንቺ በጣም ብዙ ጊዜ እንደዚህ ማድረግ የምፈልገው ለዛ ነው ማገዝ የምፈልገው። ምክንያቱም ውስጥሽን በደንብ ስለማቀው ማለት ነው። ምክንያቱም ለኔ አንድ ወንበር ላይ ቁጭ ብለን ሁላ ተምረናል እኔና ሩታ ማለት ነው። አንድ ወንበር ላይ 12ኛ ክፍል ማለት ነው። እና የድሮ ፎቶ ራሱ አለ የሚገርማችሁ ማለት ነው። እና ውስጧን በደንብ አድርጌ ስለማቀው በቃ አሁንም ቢሆን ለዛ ነው ውስጧን ስለማቀው ነው በዚህ ልክ እየተጨነኩላት እንደዚህ ማደርገው መከታተልላት ከስሯ የሚጎዳትን ሰዎችን ለማጥፋት መሞክረው ማለት ነው። የምሬ ነው። ሩታ በጣም መልካም ሴት ናት፣ ለብዙዎችም ደግሞ መልካም ናት። ፈጣሪ ካለ የሆነ ቀን እዚያ ከጎን ያቁሚያት ታያላችሁ ቤተሰቦች። እና በጣም ነው የምወዳችሁ ቤተሰቦች።